ምርጥና አሪፍ የሆነ የብርቱካን ጄሊ ለትላልቅም ሰው ሆነ ለልጆች የሚሆን በጣም ቆንጆ የሆነ ጄሊ የብርቱካን በፀሐይ ጊዜም ሆነ በረመዳን ጊዜ የሚበላ እጅግ በጣም ቆንጆ የሆነ ጄሊ አሰራር እስኪ አብረን እናያለን ማለት ነው። የትማ እንዴት እንደሚመጣ ምርጥ የሆነ ሲጣፍጥ ጣዕሙ ልነግራችሁ አልችልም። ቅዝቅዝ ነው የሚያደርገው። እስኪ አብረን እንሰራዋለን ማለት ነው። ተከታተሉ። እንዴት እንደሚያምር ቅዝቅዝ በጣም ነው የሚያደርገው። ያችሁት እስኪ አብረን እንስራው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ተጠረፍረፍ ይበል። ዛሬ ደግሞ ምርጥና አሪፍ የሆነ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱ ደግሞ ተስፋ ላይ ማለት ነው ውዶችዬ። ዛሬ ደግሞ ይዤላችሁ የመጣሁት በጣም ቆንጆ የሆነ ጄሊ ለአዋቂም ሆነ ለልጆች የሚሆን የብርቱካን ጄሊ አሰራር ነው። በቀላሉ በቤታችን ውስጥ ማለት ነው። በተለይ በፀሐይ ጊዜ በረመዳን ጊዜ የሚሰራ ነው ማለት ነው። ዛሬ እስቲ ስሪልን ሲሉኝ ለምን አብሬያችሁ ከእናንተ ጋር አልሰራም የሚለውን ይዤላችሁ መጥቻለሁ ማለት ነው። የሚያስፈልገን እንግዲህ አንድ መስራት ትችላላችሁ። እኔ ግን ያው በርከት ያለ ስለሆነ ሁለት ነው የምሰራው ማለት ነው። እንደዚህ መለኪያ ውሃ ኩባያ አለኝ። እዚህ ጋር የሚበቃኝን 4 ማንኪያ ሾርባ ማንኪያ ስኳር አረግ ያለው። እዚህ ጋር ቀዝቃዛ ውሃ አለኝ ማለት ነው። እዚህ ጋር ደግሞ የፈላ ውሃ አለኝ ማለት ነው። አሁን ወደ አሰራሩ እንሄዳለን። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ፣ እንዲሁም በሀሳብ አስተያየታችሁን በኮሜንት ስር እያሳወቃችሁ ማለት ነው። ወደ አሰራሩ እንሄዳለን ዶችዬ ተከታተሉ ማለት ነው። እሺ ውድ ተመልካቾቼ እስቲ እንደዚህ ሰዓት ላይ ከጣርኩት በኋላ እንደዚህ የፈላ ውሃዬን ጨምራለሁ ማለት ነው። ቤተሰቦቼ መጀመሪያ ጄሊን ጨምራለሁ። ከዛ ውሃ ፈላ ውሃ እንጨምራለሁ። አሁን ጨምርበታለሁ ማለት ነው። 2 ኩባያ 2 ስለምሰራ 2 ኩባያ የሞቀ ውሃ ጨምራለሁ። ከዛ ስኳር ጨምራለሁ። ከዛ ሚክስ እናደርገዋለን። ትንሽ የስኳሩና ጄሊው እንደዚህ ሲዋሃድልን አሁንም 2 ኩባያ የቀዝቃዛ ውሃ እንጨምራለን ማለት ነው። 2 ኩባያ የፈላ ውሃ ጨምሬ ከጄሊው ጋር እንደዚህ በዚህ መልኩ አዋህደዋለሁ ማለት ነው። አሁን ደግሞ ቀዝቃዛ ውሃችንን እንጨምራለን ማለት ነው። 2 እሱ ነው 2 ተጠቀማለሁ ማለት ነው ቤተሰቦች። ሁለት ኩባያ ጨምራለሁ ቀዝቃዛ ውሃ። አሁን አብሬ አፈለዋለሁ ማለት ነው። ቤት ትንሽ በጣም ቆንጆ ነው። ልጆች በተለይ በጣም ነው የሚወዱት ማለት ነው። እንደዚህ ቤት ውስጥ ሰርታችሁ በረመዳን ጊዜ እንዲሁም ደግሞ እንደዚህ በፀሐይ በጣም ፀሐይ ጊዜ ቀስቀስ ያለ ነገር መብላት ደስ ይላል እና ስሩት እናንተ እላለሁኝ። ቪዲዮ ከተመቻችሁ ሼር ላይክ ያረጋችሁ ያበረታታችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ስር እያሳወቃችሁኝ ማለት ነው። ከየት ሀገር እንደምትከታተሉኝም ጻፉልኝ ማለት ነው። ዶችዬ በኮሜንት ስለምታበረታቱኝ ደግሞ እጅግ በጣም አመሰግናለሁ። እናንተ ብርታት እናንተ ድጋፍ ደግሞ የበለጠ
እንድሰራ ያነሳሳኛል ማለት ነው። ትንሽ አፈላዋለሁ ማለት ነው። በጣም ነው የሚጣፍጠው። ትላልቆችን ይወዱታል፣ ልጆችን ይወዱታል። ስኳር ደግሞ በነገራችን ላይ እንደ ፍላጎታችሁ ነው። አንዳንዱ ሰዎች ሲሰሩ ያው ስኳር የማይጨምሩ ራሱ ስላለው ይላሉ። ያው ውሃ ሲገባ ስኳሩ ከሌለው ጣዕሙ ብዙ አይጣፍጥም ማለት ነው። ስኳር ቢኖረው መሆኑ የበለጠ ይጣፍጣል ማለት ነው ውዶችዬ። ውሃ ጋር ስንቀላቀለው ስኳሩ በጣም ያንሳል ማለት ነው፣ የጄሊ ውስጥ ያለው ማለት ነው። ስኳር የማይወዱ ከሆነ አለመጨመርም ትችላላችሁ እናንተ ማለት ነው። እንግዲህ በዚህ መልኩ ፈላዋለሁ ትንሽ ማለት ነው። እንዲሁም ደግሞ አንዳንድ ሰዎች እንደዚህ እሳት ላይ ሳይጥዱ በፈላ ውሃና በቀዝቃዛ ውሃ ካደረጉ በኋላ እቃቸው ላይ ያደርጋሉ ማለት ነው። እንደየቤቱ ነው፣ የተለያየ ስለሆነ እንደየቤቱ አሰራር ነው ማለት ነው። እኔም የማውቀውን ነው ያጋራኋችሁ። መልክ ስጠኝ እንጂ ሙያ ከጎረቤት ይባላል አይደለ? ያው እርስ በራሳችን እንማማራለን ማለት ነው። ትንሽ ይፍላልኝ ማለት ነው። ሰዎቼ ፈልቶልኛል ማለት ነው። አሁን እሳቴን አጠፋና እቃዬ ላይ አደርጋለሁ። ያው እቃዬ ላይ ማድረጉን በዚህ መልኩ እቃዬን አዘጋጅቻለሁ ማለት ነው። እላው ላይ የማደርግበት እናንተ በሚፈልጉት አይነት እቃ ማድረግ ትችላላችሁ ማለት ነው። ጊዜ አዘጋጅቻለሁ ማለት ነው። እቃችን ላይ እናደርጋለን ውዶችዬ። በዚህ መልኩ አውጥቼዋለሁ። አሁን እቃዬ ላይ አደርጋለሁ። እዚህ ያዘጋጀነው እቃዬ ላይ በትናንሽ እቃ ማድረግም ትችላላችሁ፣ እንደየፍላጎታችሁ ነው ማለት ነው። ቤተሰብ በጣም ነው የሚጣፍጠው። በጣም እጅን የሚያስቆረጥም ነው። ልጆች በጣም ነው በፍቅር የሚበሉት ማለት ነው። እንደዚህ አድርገን ፍሪጃችን ውስጥ እንከተዋለን። ፍሪዘር ሳይሆን ኖርማሊ አትክልት የምንከተው ፍሪጅ ውስጥ እንከተዋለን ማለት ነው። ቀዝቀዝ ካለልን በኋላ ያችሁት እንዴት እንደሚያምር ቤተሰቦቼ ጨርሻለሁ ማለት ነው። በዚህ መልኩ እንግዲህ አሁን ከቀዝቀዝ ይልልኝና ፍሪጅ ውስጥ አስገባዋለሁ። ተመልሼ እመጣለሁ ማለት ነው። ከቀዘቀዘልኝ በኋላ ይህን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ። ባይ ባይ። የኔ ማሮች በጣም ነው የማመሰግነው። በኮሜንት ስር የሚያበረታታችሁኝ ቤተሰብ አድርጉኝ፣ በረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ።